ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በኩሽናችን ውስጥ ሁል ጊዜ ስለምናገኘው ነገር ግን ስላለው እጅግ አስገራሚ ኃይል ስላልተረዳንለት ታምረኛው ነጭ ሽንኩርት እናወራለን። ነጭ ሽንኩርት ለምግብ ማጣፈጫነት ብቻ የሚጠቅም ይመስሎታል? መልሱ አይደለም ነው። ለዘመናት የሰው ልጅ በሽታን ለመከላከልና ለመፈወስ ሲጠቀምበት የኖረው ይህ ተክል በሳይንስ የተረጋገጡ በርካታ የጤና ጥቅሞች አሉት። በዚህ ቪዲዮ ውስጥ ነጭ ሽንኩርትን በየቀኑ መመገብ በሰውነታችን ላይ የሚያመጣውን አስደናቂ ለውጥ፣ በሽታ የመከላከል አቅማችንን እንዴት እንደሚገነባ፣ ለልብ ጤና ያለው ጥቅምና እንዴት ብንመገበው ሙሉ ጥቅሙን ማግኘት እንደምንችል በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ሁኑ፣ ምክንያቱም መጨረሻ ላይ የምነግራችሁ የነጭ ሽንኩርት አጠቃቀም ሚስጥር ሙሉ ጥቅሙን ለማግኘት ይረዳል። ወደ ዋናው ጥቅም ከመሄዳችን በፊት ነጭ ሽንኩርት ይህንን ሁሉ ጉልበት ከየት አመጣው ካላችሁ፣ የተስተካከለ የሜታቦሊዝም ስርዓትና ለጭንቅላት ወይም ነርቭ ጤንነት በጣም አስፈላጊ የሆነውን ቫይታሚን ቢ6፣ በሽታ የመከላከል አቅምን የሚያጠነክርና ለቆዳ ጤንነት የሚረዳ ጠንካራ አንቲኦክሲደንት የሆነውን ቫይታሚን ሲ፣ ሰውነት ምግብን ወደ ኃይል እንዲቀይር የሚረዳውን ቫይታሚን ቢ1፣ ለአጥንት ጥንካሬና ለተስተካከለ የሜታቦሊዝም ሂደት የሚጠቅመውን ማንጋኒዝ፣ ሴሎቻችን እንዳይጎዱ የሚከላከልና ለእንቅርት ወይም ታይሮይድ ጤንነት የሚረዳውን ሴሊኒየም የተባለውን ማዕድን በውስጡ ይዟል። ካልሲየም፣ ማግኒዚየም፣ መዳብ፣ ፖታሺየም፣ ፎስፈረስ እና ብረት በትንሽ መጠንም ቢሆን በውስጡ ይገኛል። ከነዚህ ሁሉ የበለጠ ደግሞ ዋናውና ትልቁ ሚስጥር አሊሲን የተባለው ንጥረ ነገር ነው። ይህ ንጥረ ነገር ነጭ ሽንኩርትን ካልከተፍነው ወይም ካልፈጨነው በቀር ማግኘት አንችልም። ነጭ ሽንኩርቱን ስንፈጨው ወይም ስንቆራረጠው የኬሚካል ውህደት ይፈጥርና ይህ አሊሲን የተባለው ታምረኛ ውህድ ይፈጠራል። ነጭ ሽንኩርት ያንን ሁሉ ልዩ ጠረንና የመድኃኒትነት ባህሪ እንዲያገኝ ያደረገው ይህ አሊሲን ነው። ነጭ ሽንኩርት ከሚሰጠን ዋና ዋና የጤና ጥቅሞች መካከል አንደኛ፣ በሽታ የመከላከል አቅምን በከፍተኛ ደረጃ ይጨምራል። በቀላሉ በጉንፋን ወይም በሳል የመጠቃት እድሉን መቀነስ ይፈልጋሉ? እንግዲያውስ ነጭ ሽንኩርትን የዕለት ተዕለት ምግብ ውስጥ ያካቱ። ጥናቶች እንደሚያሳዩት ነጭ ሽንኩርት የሰውነታችን የነጭ የደም ሴሎች ምርትን በማነቃቃት ቫይረሶችና ባክቴሪያዎችን የመዋጋት አቅማችን እንዲጨምር ያደርጋል። ሁለተኛ፣ የደም ግፊትን ይቆጣጠራል። በአሁኑ ጊዜ የደም ግፊት በብዙዎች ዘንድ የሚታይ የጤና እክል እየሆነ ነው። ነጭ ሽንኩርት የደም ስሮችን በማዝናናትና ደም በነፃነት እንዲዘዋወር በማድረግ የደም ግፊትን የመቀነስ ከፍተኛ ችሎታ አለው። በአንዳንድ ጥናቶች መሰረት በትክክለኛ መጠን የተወሰደ ነጭ ሽንኩርት ልክ እንደ መደበኛ የደም ግፊት መድኃኒቶች ውጤታማ ሆኖ ተገኝቷል። ሶስተኛ፣ መጥፎ ኮሌስትሮልን ይቀንሳል። የልብ ህመም ተጋላጭነት ከሚጨምሩ ነገሮች አንዱ ከፍተኛ የኮሌስትሮል መጠን ነው። ነጭ ሽንኩርት በደማችን ውስጥ ያለውን መጥፎ ኮሌስትሮል ከ10 እስከ 15% የመቀነስ አቅም አለው። ይህ ማለት ደግሞ የልብ ድካምና የስትሮክ አደጋን በከፍተኛ ሁኔታ ይቀንሳል ማለት ነው። ጥቅሞቹ በዚህ ብቻ አያበቁም። ነጭ ሽንኩርት ሴሎቻችን እንዳያረጁና እንዳይጎዱ የሚከላከሉ ከፍተኛ አንቲኦክሲዳንቶች አሉት። ይህ ደግሞ አልዛይመር ወይም የመርሳት በሽታ ካሉ የጤና ችግሮች ይጠብቀናል። ለስኳር በሽታ የደም ስኳር መጠን ለማስተካከልና የኢንሱሊን መጠን ለማሻሻል ይረዳል። ነጭ ሽንኩርት በውስጡ ያለው ሰልፈር በሰውነታችን ውስጥ ያሉ ከባድ ብረቶችን እና መርዛማ ነገሮችን ጠርጎ በማስወጣት ሰውነታችን ከመርዝ የማጽዳት ስራ ይሰራል። እሺ፣ አሁን ወደ ዋናው ምስጢር መጣ። ብዙ ሰዎች ነጭ ሽንኩርት ይመገባሉ፣ ነገር ግን ጥቅሙን አያገኙትም። ለምን ካላችሁ፣ ምክንያቱም አጠቃቀማቸው ስህተት ስለሆነ ነው። የነጭ ሽንኩርትን ሙሉ ንጥረ ነገርና የጤና ጥቅም ከፈለጉ አንደኛ፣ ካጠቡትና ከከተፉት ወይም ከፈጩት በኋላ ሳይበስል ከ5 እስከ 10 ደቂቃ ማቆየት ይመረጣል። ይህ አሰራር አሊሲን የተባለው ውህድ በሚገባ እንዲፈጠርና በሙቀት በቀላሉ እንዳይጠፋ ያደርጋል። ሁለተኛው፣ ጥሬውን መመገብ ነው። ይበልጥ ከፍተኛ ጥቅሙን ለማግኘት በቀን 1 ወይም 2 ፍሬ ነጭ ሽንኩርት በመፍጨት ወይም ደቆስ አድርጎ በባዶ ሆድ ወይም ከምግብ ጋር መውሰድ ይመረጣል። እርግጥ ነው ነጭ ሽንኩርት የተፈጥሮ መድኃኒት ነው፣ ነገር ግን ለአንዳንድ ሰዎች ጥንቃቄ ያስፈልገዋል። አንደኛ፣ የደም ማቅጠኛ መድኃኒት የሚወስዱ ሰዎች ነጭ ሽንኩርት ራሱ ደም የማቅጠን ባህሪ ስላለው ከመጠን በላይ መውሰድ የለባቸውም። ሁለተኛ፣ ከቀዶ ጥገና ወይም ሰርጀሪ በፊት ከመጠን በላይ መውሰድ አይመከርም። ሶስተኛ፣ ለአንዳንድ ሰዎች የሆድ መነፋት ወይም የቃጠሎ ስሜት ሊፈጥር ስለሚችል በራሳቸው መጠን ማስተካከል ይኖርባቸዋል። ለማጠቃለል ያህል ነጭ ሽንኩርት በቤታችን የሚገኝ በዋጋ ደረጃ ተመጣጣኝ ግን ደግሞ እጅግ በጣም ብዙ የጤና ጥቅሞችን የያዘ ነው። ጤናችንን ለመጠበቅ ነጭ ሽንኩርትን ዛሬውኑ በምግቦቻችን ውስጥ በትክክለኛው መንገድ ማካተት እንጀምር። የዛሬው መረጃ ይህንን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።